ቁርንፉድ በጣም ቦርጭ ያጠፋል፣ ስብ ያቀልጣል የሚሉ ሰዎች ደግሞ ተነስተዋል። እስቲ ያረጋጉትና ሳይንሱን ደግሞ እናውራበት። እንደተለመደው የማይካዱ በጣም ብዙ ጥቅሞች አሉት። ስብ የማጥፋት ሂደቶች ላይ ደግሞ የሚያደርገው አስተዋጽኦ ምንም ሳንቀባባ ሄልዝ ላይ ነን ምንጫችን አድርገን እናውራበታለን። አሁን አንደኛ ቁርንፉድ የደም ውስጥ ስኳር ወይም የኢንሱሊን ስራን እንደሚያሻሽል ጥናቶች ያሳያሉ። ግን በበዛ ቁጥር ጥቅሙ ይበዛል የሚል ስህተትን በምንም ነገር ላይ እንዳትሰሩ። ሁለተኛ ጸረ ባክቴሪያ ገጸ በረከቱ የትም አይገኝም። ቁርንፉድ በአንጀትም ውስጥ ይሁን በጥርስ ውስጥ የሚኖርን መጥፎ ባክቴሪያ በማስወገድ ተወዳዳሪ የለውም። ለዛ ነው ብዙ ጊዜ የጥርስ ሳሙናዎች ውስጥ የምናገኘው። ሶስተኛ ብዙ ሰው አልፎ አልፎ በሻይ ውስጥ ብቻ እንደ ቅመም ስለሚጠቀመው ነው እንጂ በጸረ ብግነት ወይንም ደግሞ ይሄ አንታይ ኢንፍላማቶሪ ባህሪው ከብዙ ቅመሞች እንደሚበልጥ ተረጋግጧል። በዚህም ምክንያት መገጣጠሚያ ህመምንና የሰውነት እርጅናን ይቀንሳል ወይንም ደግሞ ይከላከላል ተብሎ ቁርንፉድ ውስጥ ያለው ዩጂኖል ጉበትን ከኦክሲዴቲቭ ስትረስ ይጠብቃል። ጉበታችንም እንዲያገግም ይረዳዋል። ምክንያቱም ብዙ ጊዜ ኦክሲዴቲቭ ስትረስ የምንለው ነገር የጉበት ሴሎችን ሊጎዳ ይችላል። ቁርንፉድ ደግሞ ይሄንን ሂደት ይቀንስለታል። ለማንኛውም እኔ ጋር ሁላችሁ መምጣት ባትችሉም እኔ ባላችሁበት ሁላችሁም ጋር ለመድረስ እየሞከርኩኝ ነው። በሶሻል ሚዲያ የምሰሙትን ያልተረጋገጡ ተረት በሳይንስ ከተረጋገጠው እውነታ ጋር ከነማስረጃው ማለት ነው የምትለዩበትን ኢቡክ መጽሐፍ ነገር በቅርብ ይዤ እመጣለሁ። ስፖርት አሰልጣኝ ቢኖራችሁም ባይኖራችሁም ስለ አመጋገብ ብታውቁም ባታውቁም እንዲሁም ደግሞ ለጉዳታችሁ የሚጠቅሙ ኤክሰርሳይዞችን ሁሉንም በአንድ የያዘ ለዘላለም የምትጠቀሙበትን ኢቡክ ወይ ደግሞ ትንሽዬ መጽሐፍ ነገር በጣም በተመጣጣኝ ዋጋ ይዤ ልመጣ ነው። ለመጀመሪያዎቹ 50 ሰዎች ምንም የማላውቀው ታላቅ ቅናሽ አደርጋለሁ። ብቻ የምትፈልጉት ኮመንት ላይ እንፈልጋለን ብላችሁ አስቀምጡልኝ። ታዲያ ይሄ ቡክ በአጠቃላይ ምግብ በመብላት ብቻ እንደማይወፈር፣ ምግብ በመቀነስም ብቻ ክብደት እንደማይቀነስም ጭምር የሚያብራራና በጣም ብዙ ነገሮችን የምታውቁበት ነገር ስለሆነ እንዳያልፋችሁ ቀድማችሁ አሳውቁኝ።